ሰላም ተማሪዎች እንዴት ናችሁ? ከባለፈው የቀጠሉትን ከ9ኛ ክፍል ፊዚክስ ላይ የወጡ የማትሪክ ጥያቄዎችን ከነመልሳቸው ከነማብራሪያቸው እንሰራለን። ባለፈው ከሰራናቸው ጥያቄዎች ቀጥሎ ያለው ሶስተኛው ጥያቄ የሚለን The apparent weight of a 60 kilogram student standing inside a lift is A 480 Newton when the lift accelerates downward with 2 meter per second square. B 720 Newton when the lift is at rest. C 600 Newton when the lift accelerates with acceleration equal to gravitational acceleration. D 600 Newton when the lift accelerates upward with 2 meter per second square. Okay, ስለዚህ ይህንን ጥያቄ ለመመለስ ሪል ዌይት ምንድን ነው? ፎርሙላውስ ምንድን ነው? አፓረንት ዌይት ደግሞ ምንድን ነው? ፎርሙላው ምንድን ነው የሚለውን ማወቅ አለብን። ስለዚህ ሪል ዌይት ማለት it is the weight only due to gravity. Only due to gravity. Okay? ከግራቪቴሽናል አክሰለሬሽን ጋር ብቻ የተያያዘ ዌይት ሪል ዌይት ነው የሚባለው። አፓረንት ዌይትስ ምንድን ነው? ኦኬ አፓረንት ዌይት ማለት ደግሞ it is ሪል ዌይት ሲደመር ፎርስ ኦፍ አክሰለሬሽን ወይንም all the other weights. Okay, apparent weight ማለት it is real weight ሲደመር force of acceleration ወይንም በሌላ ቋንቋ it is real weight ሲደመር all other forces acting on a body. ስለዚህ ሁሉም ፎርሶች ሲደመር ሪል ዌይት አፓረንት ዌይት እንለዋለን። ሪል ዌይት ግን ኦንሊ ዲዩ ቱ ግራቪቴሽናል አክሰለሬሽን ብቻ ከሆነ ያለው ያ ዌይት ኢትስ ኮልድ ሪል ዌይት እንለዋለን ማለት ነው። ኦኬ ሶ ቹዞቻችንን ስንመለከት ኤ የሚለን 480 ኒውተን when the lift accelerates downward የምትለዋ መረሳት የለባትም። downward with 2 meter per second square ነው የሚለን። ኦኬ ሶ አፓረንት ዌይት ነው የተጠየቅነው። ዘ አፓረንት ዌይት ስንት ይሆናል ተብሎ ለእያንዳንዱ ሴናሪዮ ተፈጥሮልናል። ስለዚህ የመጀመሪያው ሴናሪዮ ኤ ላይ ያለው ሴናሪዮ የሚለን ምንድን ነው? 480 ኒውተን ይመጣል when the lift accelerates downward ነው የሚለን with 2 meter per second square። ስለዚህ አፓረንት ዌይት ማለት ሪል ዌይት ሲደመር ፎርስ ኦፍ አክሰለሬሽን ነው ብለናል። ሶ ሪል ዌይቱ ስንት ነው የሚሆነው? ሪል ዌይት ማለት ኦንሊ ዲው ቱ ግራቪቲ ነው ብለናል። ስለዚህ 60 ኪሎ ግራም ሲባዛ በ10 ሜትር ፐር ሰከንድ ስኩዌር 10 ሜትር ፐር ሰከንድ ስኩዌር ማለት ግራቪቲ ማለት ነው። ኦኬ ስለዚህ 60 ሲባዛ በ10 የወሰድነው ለምንድን ነው? ቢኮዝ ሪል ዌይት ማለት ኤምጂ ስለሆነ ማለት ነው። ኤምጂ ማስ ታይምስ ግራቪቲ ስለሆነ ማስ 60 ኪሎ ግራም ነው ተብለናል። ኦኬ 10 ሜትር ፐር ሰከንድ ስኩዌር ደግሞ የወሰድነው ግራቪቲ ነው። 9.8ን አጠጋግተነው ነው። ኦኬ 10 ሜትር ፐር ሰከንድ ስኩዌር ሲደመር ፎርስ ኦፍ አክሰለሬሽን ማለት ደግሞ አክሰለሬሽን አለን አይደል? አክሰለሬሽን አለን። ስለዚህ ፎርስ ደግሞ ማግኘት ከፈለግን ምንድን ነው የምናደርገው? ማስ ታይምስ አክሰለሬሽን ነው የምናደርገው። ስለዚህ ማሳችን አሁንም 60 ኪሎ ግራም ነው ሲባዛ አክሰለሬሽን ደግሞ 2 ሜትር ፐር ሰከንድ ስኩዌር ተሰጥቶናል። ግን ኢትዝ ዳውንዋርድ ወደ ታች ነው። ስለዚህ ምን ይሆናል? ኔጌቲቭ ነው። 60 ኪሎ ግራም ሲባዛ ኔጌቲቭ 2 ይሆናል ማለት ነው። ኦኬ ስለዚህ ይህን ስንሰራው 600 ሆነ አይደል? 600 ኒውተን ኦኬ ሲደመር 60 ሲባዛ በ2 120 ነው። ኔጌቲቭ ሳይናችን ግን ስላለች ማይነስ ይሆናል። ማይነስ 120 ኒውተን ይሆናል።
ስንሰራው የስንት ይሆናል? 600 ሲቀነስ 120 480 ኒውተን ይሆናል ማለት ነው። ስለዚህ የኤ መልስ ልክ ነው ማለት ነው። የኤ መልስ ትክክል ነው። 480 ኒውተን ነው የሚመጣው የአፓረንት ዌይቱ በ2 ሜትር ፐር ሰከንድ ስኩዌር ወደ ታች አክሰለሬት እያደረገ ከነበረ ማለት ነው። ሶ ቢን ደግሞ ቼክ እናድርገው። ቢ 720 ኒውተን when the lift is at rest ነው የሚለን። ሊፍቱ እየተንቀሳቀሰ ሳይሆን ሲቀር at rest ሆኖ እያለ ወዴትም አክሰለሬትም ዲክሰለሬትም ሳያደርግ 720 ኒውተን ይመጣል ነው የተባለው። ስለዚህ ሊፍቱ at rest ከሆነ አፓረንት ዌይታችን ስንት ነው የሚሆነው? አፓረንት ዌይታችን ሪል ዌይት ነው የሚሆነው አይደል? ከሪል ዌይት ጋር እኩል ነው የሚሆነው። ለምንድን ነው አፓረንት ዌይት እና ሪል ዌይት እኩል የሚሆኑት? ሌላ ምንም ፎርስ ኤግዘርት እየተደረገ አይደለም። ኦኬ ኦል ዘ አዘር ፎርስስ ብለናል አይደል? ሪል ዌይት ሲደመር ኦል ዘ አዘር ፎርስስ ነው አፓረንት ዌይት ብለናል። ነገር ግን ሌላ ምንም ፎርስ ከሌለስ ሪል ዌይት ብቻ ይሆናል ማለት ነው። ሶ ሪል ዌይት ከአፓረንት ዌይት ጋር እኩል ይሆናል መቼ? ሌላ ምንም ፎርስ አክት የሚያደርግ ከሌለ ማለት ነው ቦዲው ላይ። ስለዚህ አሁን የተባልነው አትሬስት ነው። ስለዚህ ምንም አይነት ፎርስ ኦፍ አክሰለሬሽንም ምንም የለም። ሶ አፓረንት ዌይት ኢዝ ኢኳልስ ቱ ሪል ዌይት። ሪል ዌይት ደግሞ ምን ማለት ነው ብለናል? ማስ ታይምስ ግራቪቲ ነው ብለናል ከዚች ጋር እንዳየናት። ሶ ማስ ታይምስ ግራቪቲን ስንሰራው ስንት ይሆናል? 60 ኪሎ ግራም ሲባዛ በ10 ሜትር ፐር ሰከንድ ወይ ብለናል። ይህን ስንሰራው 600 ኒውተን ይሆናል ማለት ነው። ሶ አፓረንት ዌይታችን ለቢ ኬዝ 600 ኒውተን ነው የሚመጣው። 600 ኒውተን ነው የሚመጣው። ሚላን ግን 720 ነው የሚለን። ሶ ኢትስ ሮንግ ማለት ነው ቢ። ሲ ደግሞ የሚለን 600 ኒውተን when the lift accelerates with acceleration equal to gravitational acceleration ነው የሚለን። ኦኬ ስለዚህ 600 ኒውተን when the lift accelerates with acceleration equal to gravitational acceleration ማለት አክሰለሬሽናችን 10 ነው ማለት ነው። 10 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ከግራቪቴሽናል አክሰለሬሽን ጋር እኩል ነው ካለን 10 ነው ሚንስ ያው ግራቪቲ 10 ወስደናል 10 ሜትር ፐር ሰከንድ ስኩዌር በሚለው እየሰራን ስለሆነ ማለት ነው። ኦኬ ጂ 10 ሜትር ፐር ሰከንድ ስኩዌር በሚለው ነው አጠጋግተን እየሰራን ያለው። ስለዚህ አክሰለሬሽኑ ከግራቪቲ ጋር እኩል ነው ከተባለ ቫልዩ 10 ነው የሚሆነው። ኦኬ ሶ ስንት እንደሚመጣ አሁንም ቼክ ማድረግ እንችላለን። ሲ አፓረንት ዌይት ማለት ሪል ዌይት ሲደመር ፎርስ ሲባዛ ማስ ሲባዛ በአክሰለሬሽን ማስ ሲባዛ በአክሰለሬሽን ፎርስ ማለት ነው። ኦኬ ፎርስ ማለት ነው። እዚህ ጋር ያለችውን ሜኬት ማስ ታይምስ አክሰለሬሽን ማድረግ እንችላለን። ኦኬ ሶ ሪል ዌይቱን አሁን መስራት እንችላለን። ሪል ዌይቱ ስንት ነው? ኦልሬዲ እናውቃለን። 60 ኪሎ ግራም ሲባዛ በ10 ሜትር ፐር ሰከንድ ስኩዌር ነው ሲደመር 60 ኪሎ ግራም ሲባዛ አሁንም በድጋሚ 10 ሜትር ፐር ሰከንድ ስኩዌር። ምክንያቱም አክሰለሬሽንን ከግራቪቲ ጋር እኩል አድርጎልናል የሲ ቾይዛችን ማለት ነው። ለዛ ነው የደገምነው። ይሄን ቫልዩ ስንት ነው የሚሆነው? 600 ሲደመር 600 ኒውተን። መልሳችን ስንት ይመጣል ማለት ነው? 1200 ኒውተን ይሆናል ማለት ነው። ለሲ 1200 ኒውተን ነው መምጣት ያለበት። ቹዛችን ላይ ሄደን ካየን ሲ 600 ኒውተን ነው የሚለው እሱ ፎልስ ነው። ኦኬ ፎልስ ነው። ቾይስ ዲን ደግሞ ካየን 600 ኒውተን when the lift accelerates upward with 2 meter per second square ነው የሚለው። ኦኬ ስለዚህ የዲንም ኬዝ መስራት እንችላለን። ዲ አፓረንት ዌይት አሁንም ሪል ዌይት ሲደመር ማስ ታይምስ አክሰለሬሽን which is force ማለት ነው። ሶ ይህን ስንሰራው ሪል ዌይት ኦልሬዲ 600 እንደሆነ አውቀናል። 600 ኒውተን ሲደመር ማስ ታይምስ አክሰለሬሽን ደግሞ 60 ኪሎ ግራም ሲባዛ በኔጌቲቭ 2 ይሆናል ማለት ነው። በፖዚቲቭ 2 ምክንያቱም
አፕዋርድ ነው የሚለን። አክሰለሬት እያደረገ ነው። አክሰለሬት አፕዋርድ ስለሚል ፖዚቲቭ ነው የሚሆነው ማለት ነው። ፖዚቲቭ 2 ነው የሚሆነው ማለት ነው። ሶ ይህንን ስንሰራው 600 ሲደመር 60 ሲባዛ በ2 120 ነው ኒውተን ይሆናል። which is 600 ሲደመር 120 is 720 ኒውተን። ሶ ለዲ መልሳችን 720 ኒውተን መምጣት ያለበት። ቹዛችን ላይ ሄደን እንየው። ቹዛችን ላይ ሄደን ስናየው 600 ነው የሚለው። ስለዚህ ሮንግ ነው ማለት ነው። ይህም ሮንግ ነው ማለት ነው። ሶ our conclusion is the correct answer A ነው። the correct answer A ነው። ቅድም እንደሰራ ነው። ከ2015 ዓመተ ምህረት ላይ ደግሞ የወጡትን የቻፕተር 3 የ9ኛ ክፍል ማትሪክ ጥያቄዎች እናያቸው። የመጀመሪያው suppose you are standing on a horizontal floor in a room with one of your feet and leaning the wall of the room with the other foot. The number of action-reaction pair of forces you experience is what? ስለዚህ ጥያቄውን በምስል ብንመለከተው በአንድ እግራችሁ መሬቱን እየረገጣችሁ ነው። በአንድ እግራችሁ ደግሞ ግድግዳውን ተደግፋችኋል። ስለዚህ ምን ያህል ነምበር ኦፍ አክሽን ሪያክሽን ፎርስ አለን ነው የሚለው። ስንት አክሽን ሪያክሽን ፔር ኦፍ ፎርስ አለ? ኦኬ። ስለዚህ ኒውተንስ ሰርድ ሎ ኦፍ ሞሽን አንድ ኮንሰፕት ይነግረናል። ምን ይለናል? for every action force there is always a reaction force. ስለዚህ ለሁሉም አክሽን ፎርስ ሁል ጊዜ ሪያክሽን ፎርስ አለን ተብለናል። ይሄንን ኮንሰፕት ይዘን በአንደኛው እግራችን ምን እያደረግን ነው? እዚህ ጋር እየረገጥን ነው አይደል? መሬቱን። በአንደኛው እግራችን ደግሞ እዚህ ጋር ግድግዳውን ተደግፈናል። ኦኬ፣ ግድግዳውን ተደግፈናል። ስለዚህ how many action reaction pair of forces you experience ነው የምንባለው። ጀርባው እዚህ ጋር አልነካም። ኦኬ፣ ምስላችን ላይ እዚህ ጋር ጀርባው አልነካም። ስለዚህ የምናስበው ይሄኛው እግራችን ብቻና ይሄኛው እግራችን ብቻ ከመሬቱና ከግድግዳው ጋር ኢንታክት እንዳለው። ስለዚህ እዚህ ጋር ከመሬቱ ጋር አክሽን ሪያክሽን ፎርስ አለ በጫማችን አንድ። ሁለተኛው ደግሞ እዚህ ጋር ከወሉ ጋር አክሽን ሪያክሽን ፎርስ አለ። ኦኬ፣ እኛው we have action force በዚህኛው እግራችን ወደዚህ ግድግዳውም ወደዚህ ያለው ማለት ነው። ኦኬ፣ ስለዚህ we have action force we have reaction force ለመሬቱ። ሁለተኛው ደግሞ we have እንደገና action force ለግድግዳው ደግሞ ለኛ እግር reaction force አለ። ስለዚህ መልሳችን is going to be 2 ማለት ነው። ሁለት ጥንድ ኦፍ ሪያክሽን ፎርስ ነው ያለን። ሁለት which is እዚህ ጋር 2 ጥንድ ስለተባልን ግን 2 ነው የሚሆነው ማለት ነው። so the answer is B። ሁለተኛው ጥያቄ ደግሞ a car of mass 1.5 times 10 raised to 3 kilogram collides with a wall and rebounds. The initial and final velocities of the car are v initial negative 15 meter per second and v final 2.6 meter per second respectively. If the collision lasts for 0.15 second, what is the magnitude of average force exerted on the car ነው የተባለው። ፎርስን ግን ምን ማለት እንደሆነ መጀመሪያ ዲፋይን ማድረግ አለብን። ፎርስ ማለት it is mass times acceleration። ማስ ተሰጥቶናል which is 1.5 times 10 raised to 3 kilogram ነው የሚለን ማስ አለ። አክሰለሬሽንስ
አክሰለሬሽን ግን የለንም አይደለ? ስለዚህ አክሰለሬሽንን መጀመሪያ ሰርተን ነው ወደ ፎርስ መስራት የምንሄደው ማለት ነው። ኦኬ ሶ አክሰለሬሽን ለመስራት ምን እናደርግ? አክሰለሬሽን ለመስራት ምን እናደርግ? መጀመሪያ we can have our givens here. We can have our givens mass 1.50 times 10 raised to 3 ኪሎግራም ይለናል። ኢኒሻል ቬሎሲቲ ወይም መነሻ ቬሎሲቲያችን -15 ሜትር ፐር ሰከንድ፣ ፋይናል ቬሎሲቲያችን 2.60 ወይም 2.6 ማለት ነው ሜትር ፐር ሰከንድ ተሰጥቶናል ማለት ነው። ታይም ደግሞ 0.15 ሰከንድ ተሰጥቶናል። ስለዚህ አሁን አክሰለሬሽናችንን መስራት መጀመር እንችላለን ማለት ነው። ሶ አክሰለሬሽንን ስንሰራ የአክሰለሬሽን ፎርሙላ ምንድነው? it is v final minus v initial over t ነው ራይት። ስለዚህ v final ስንት ነው? እዚህ ጋር ተሰጥቶናል 2.6 ሲቀነስ v initialም ተሰጥቶናል -15 ኦኬ ሜትር ፐር ሰከንድ ኦቨር ታይምም ተሰጥቶናል 0.15 ሰከንድ 0.15 ሰከንድ ተሰጥቶናል። ሶ ይሄንን ስንሰራ 2.60 ማይነስ ስለሚል ይሄ ፕላስ ይሆናል አይደል? ይሄ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ይሆንና ፕላስ ይሆናል። ሶ 2.6ን ከ15 ጋር ስንደምረው ስንት ነው የሚሆነው? 17.6 ሜትር ፐር ሰከንድ ኦቨር 0.15 ሰከንድ ይሆናል ማለት ነው። ይሄንን ስንሰራው ስንት ይሆናል? 117.33 እያለ ይቀጥላል። ኦኬ 117.33 አክሰለሬሽናችን ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሶ ወደ ፎርሙላችን ተመልሰን ፎርስ ኢዝ ኢኳልስ ቱ ኤምኤ ያልናትን እዚህ ጋር መተካት እንችላለን። ማስ ስንት ነው ተሰጥቶናል? አሁን 1.5 ሲባዛ 10 ሬይዝ ቱ 3 ኪሎግራም ተሰጥቶናል። ሲባዛ በአክሰለሬሽን ስንት ነው ያገኘነው? 117.33 እያለ ይቀጥላል። ሜትር ፐር ሰከንድ ስኩዌር አግኝተናል። ሶ ይሄንን ስንሰራው ስንት ነው የሚሆነው? 176 ሲባዛ 10 ሬይዝ ቱ 3 ነው የሚሆነው which is 1.5ን ከ117.33 ጋር ስናበዛ 176 እናገኛለን። 10 ሬይዝ ቱ 3 ደግሞ አለች ራሷን እናስቀምጣታለን ማለት ነው። ሶ 176 ሲባዛ 10 ሬይዝ ቱ 3ን ግን በስታንዳርድ ፎርም ማስቀመጥ አለብን። ሶ በስታንዳርድ ፎርም ማትስ ላይ እንዳየነው ስናስቀምጥ 176 ሲባዛ 10 ሬይዝ ቱ 3 የሚል ካለን ግዴታ ይሄ ቁጥር ከ1 እስከ 9 ያለው ቁጥር መሆን አለበት። ሶ ዴሲማል ፖይንቱ 176.0 ነው አይደል? ቺን ዴሲማል ፖይንት 2 ወደዚህ ሽፍት ስናረጋት 1.76 ትሆናለች። ሲባዛ ወደ ኋላ 2 ዴሲማል ፖይንት ሽፍት ስናረግ ከፓወሩ ላይ 2 እንደምራለን። ኦኬ ወደ ኋላ 2 ዴሲማል ፖይንት ሽፍት ስናደርግ ፓወሩ ላይ 2 እንደምራለን። 10 ሬይዝ ቱ 3 ሲደመር 2 አምስት ይሆናል ማለት ነው። ኦኬ this becomes 176 ሲባዛ 10 ሬይዝ ቱ 5 ኒውተን ይሆናል ማለት ነው ፎርስ ስለሆነ። ኦኬ ስለዚህ ትክክለኛው መልሳችን የፎርስ ስንት ሆነ? 1.76 ሲባዛ 10 ሬይዝ ቱ 5 ኒውተን ይሆናል። ቹዛችን ላይ ሄደን ስንመለከት the correct answer is D ነው ማለት ነው። 1.76 ሲባዛ 10 the power of 5 ኒውተን will be the answer for our force። ለዛሬ የምንሰራቸው የማትሪክ ጥያቄዎች እነዚህን ነው የሚመስሉት። በሚቀጥሉት ቪዲዮዎች ሌሎችን ጥያቄዎች ከነማብራሪያቸው ይዘን እንመጣለን። ደህና ሁኑ።